ጋብቻ የለኝም አልተፈራረምንም ወይም ደግሞ ጋብቻ ፈጽመንም የጋብቻ ሰርተፊኬት የለኝም የጋራ ንብረት ልካፈል አልችልም ብላችሁ መታምኑ እህቶች ይሄ የተሳሳተ ነው ማለት ነው። ህጉ ለጋብቻም እንዲሁም ሳይጋቡ 3 ዓመትና ከዛ በላይ ለኖሩ ጥንዶች ጋብቻው የሚያፈራው በጋብቻው ጊዜ የተፈራ ንብረት የጋራ ነው የሚል ግምት ይወስዳል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። ዛሬ እንግዲህ በጋብቻ ዙሪያ ነው መረጃዎችን ይዤላችሁ የመጣሁት። መነሻ ያደረኩት ደግሞ በተለይ ሴቶች በትዳር ውስጥ ወይም ደግሞ እንደ ጋብቻ ባለ ግንኙነት ውስጥ በሚሆኑበት ሰዓት ያላቸውን መብት ያለማወቅና በምን መልኩ ነው በተለይ ትዳር ውስጥ ረዥም ዓመት የኖሩ እናቶች በተለያየ አጋጣሚ እንደምናየው ወደ ፍቺ ሲኬድ ያለምንም ንብረት የሚወጡበት ሁኔታ እናያለን እና ከዛም ባሻገር ደግሞ ትዳር ውስጥ በሚኖሩበትም ሰዓት ሚስቶች ወይም እናቶች ያላቸውን መብት ባለማወቅ ምን አይነት ንብረታቸውን ለመጠበቅ ምን ማድረግ አለባቸው የሚለውን ባለማወቅ እና አንዳንድ በጣም በስፋት በሚታመኑ የተሳሳቱ መረጃዎች ምክንያት የንብረት መብታቸው አደጋ ላይ ሲወድቅ ይታያል እና ያንን ነገር የተሳሳተ እምነት ለማጥራትና ህጉ ምን ያህል ጥበቃ ይሰጣችኋል፣ እናንተስ ምን ማድረግ አለባችሁ የሚለውን ለማብራራት ነው ማለት ነው። እንግዲህ በዚህ ቪዲዮ አንደኛ ጋብቻ ብቻ አይደለም እንደ ባልና ሚስት ግንኙነትም የንብረት ውጤት እንደሚኖረው ከዛም ባሻገር ህጉ የሚስትንም የባልንም የጋራ የባለቤትነት መብት ለመጠበቅ ምን አይነት ጥበቃዎችን ይሰጣል። ከዛም ባሻገር ያለ አግባብ ለምሳሌ ባል ያለ እውቅናዋ ንብረት ቢያስተላልፍ ሚስት ምን ማድረግ ትችላለች? ህጉ በምን መልኩ ነው ጥበቃ የሚሰጠው? ምን አይነት የተጋቢዎች ለምሳሌ ጥንዶች ባል ወይም ሚስት እንደ ሬድ ፍላግ እንደ ማስጠንቀቂያ ሊያዩዋቸው የሚገቡ ተግባራት ምንድን ናቸው? መብታቸው ተጥሶ ንብረት ተላልፎባቸው በሚገኙ ሰዓት ምን አይነት እርምጃዎችን መውሰድ አለባቸው? በተለይ ደግሞ ውክልና መስጠት ምን አይነት ውጤት ያመጣል የሚለውን በተመለከተ አጭር የሆነ ብዙም ያልተብራራ መረጃ ይዤላችሁ ነው የመጣሁት ማለት ነው። እንግዲህ አስቀድሞ ማወቅ ያለባችሁ ነገር በትዳር ውስጥ ወይም ደግሞ እንደ ባልና ሚስት ግንኙነት ውስጥ ከ3 ዓመት በላይ የቆዩ ባልና ሚስት የሚያፈሩት ንብረት የጋራ ነው የሚል የህግ ግምት አለ። ይሄ የህግ ግምት እንግዲህ ምንድን ነው? በዋናነት ለምሳሌ ባል ቢሆን ያንን ንብረት የገዛው ሚስት በቀጥታ እንኳን በገንዘብ ባትሳተፍም መረጃው ባይኖራትም በትዳር ጊዜ በተገኘ ገቢ እስከተፈራ ድረስ ያ ነገር የጋራ እንዲሆን ግምት ይወስዳል ማለት ነው። ይሄ ምንድን ነው? አንድም ለእናቶች ለሚስቶች ጥበቃ ነው ብለን ልንወስደው እንችላለን። ምክንያቱም በትዳር ውስጥ እስከተፈራ ድረስ ህጉ የጋራ ነው የሚል ጥበቃ ይሰጣል ማለት እናንተ የሚጠበቅባችሁ በትዳር ወይም ደግሞ እንደ ባልና ሚስት ግንኙነት ውስጥ 3 ዓመት መቆየታችሁን ነው ማለት ነው። በትዳር ውስጥ የተፈራ ንብረት የጋራ ነው ስንል ምን አይነት ግንኙነት ነው በዚህ መልኩ የጋራ ንብረት ግምት የሚያስወስደው የሚለውን በምናይበት ሰዓት አንደኛ የጋብቻ ግንኙነት ሲኖር ነው። ጋብቻ እንግዲህ እንደምታውቁት በባህል በእምነት ወይም ደግሞ በወሳኝ ኩነት ከሶስቱ በአንዱ መንገድ ሊፈጸም ይችላል እና በዚህ መልኩ ጋብቻ የፈጸማችሁ ከሆነ ጋብቻው ጸንቶ ባለበት ጊዜ የተፈራ ንብረት የጋራ ነው የሚል የህግ ግምት አለ። ከዚህ ጋር በተገናኘ አንድ በስፋት የሚስተዋለው የተሳሳተ አመለካከት ባሌ አልፈረመልኝም፣ ፊርማ ስለሌለን 80 የለኝም፣ ንብረት ልካፈል አልችልም የሚል። ከዚህ ጋር በተገናኘ ማወቅ ያለባችሁ ነገር ተጋብታችሁ ለምሳሌ የጋብቻ ሰርቲፊኬት ባይኖራችሁ ስቲል አሁንም በባህል ወይም በእምነት የተመሰረተ ጋብቻ መኖሩን በማስረዳት ንብረቱ የጋራ ነው ማስባል ይቻላል። ከዛም ባሻገር እንደ ባልና ሚስት ዝም ብላችሁ ሳትፈራረሙ ለረጅም ዓመት የኖራችሁ ሰዎች ከሆናችሁ በቤተሰብ ህጉ እንዲሁም በክልሎች በኢፌዴሪ የቤተሰብ ህግም ከ3 ዓመት በላይ ሳይፈራረሙ አብረው እንደ ባልና ሚስት የኖሩ ወንድና ሴት የሚያፈሩት ንብረት በዛ ግንኙነት ወቅት ያፈሩት ንብረት የጋራ እንደሆነ አመልክቷል። ህጉ እንዲህ አይነት ግምት ይወስዳል። ስለሆነም ምንድን ነው
ጋብቻ የለኝም አልተፈራረምንም፣ ወይም ደግሞ ጋብቻ ፈጽመንም የጋብቻ ሰርተፍኬት የለኝም የጋራ ንብረት ልካፈል አልችልም ብላችሁ የምታምኑ እህቶች ይሄ የተሳሳተ ነው ማለት ነው። ህጉ ለጋብቻም እንዲሁም ሳይጋቡ 3 ዓመትና ከዛ በላይ ለኖሩ ጥንዶች ጋብቻው የሚያፈራው በጋብቻው ጊዜ የተፈራ ንብረት የጋራ ነው የሚል ግምት ይወስዳል። እንግዲህ ከዚህ ጋር በተገናኘ የሚስትን ለምሳሌ የንብረት መብት ለመጠበቅ ህጉ የጋራ ነው ብሎ ከመገመት ባሻገር ምን አይነት ጥበቃ ሰጥቷል የሚለውን በምናይበት ሰዓት እንግዲህ ባልም ሆነ ሚስት ከ500 ብር በላይ የሆኑ ንብረቶችን ማበደር፣ ማስያዝ፣ መሸጥ፣ መለወጥ እንደማይችሉ ከ100 ብር በላይ የሆነ ገንዘብም ሆነ ንብረት በስጦታ ማስተላለፍ እንደማይችሉ በግልጽ አመልክቷል ማለት ነው። ስለሆነም አንድ ባል ንብረት ለማስተላለፍ ከ100 ብር በላይ በስጦታ ከ500 ብር በላይ በዋስትና በብድር በመሸጥ በመለወጥ ማስተላለፍ ሲፈልግ ሚስቱን የማማከርና ሚስቱን ስምምነቷን የማግኘት ግዴታ ተጥሎበታል። ይሄ ግዴታ ባለበት ሁኔታ ባል ምንድን ነው ይሄንን ነገር ለምሳሌ ንብረቱን ቢሸጥ ሚስት ምንድን ነው ማድረግ ያለባት የሚለውን በቀጣይ እመጣበታለሁ። ከዚህ ጋር በተገናኘ መነሳት ያለበት ምንድን ነው? ውክልና ነው። አንድ ማወቅ ያለባችሁን ነገር እንግዲህ አንዲት ሚስት ባሏን በንብረት ላይ ውክልና ሰጠች ማለት በህጉ ንብረቷ የጋራ ሆኖ እንዲቀጥል የሁለቱም ስምምነት በሌለበት መሸጥ፣ መለወጥ፣ ማበደር፣ መያዣ ማድረግ የለበትም በሚል የተሰጣትን ጥበቃ በራሷ ጊዜ ታጣለች ማለት ነው። ውክልና ከሰጣችሁ በኋላ ያ ውክልና የመሸጥ የመለወጥ ስልጣን እስከሰጣችሁት ድረስ ለባላችሁ ባላችሁ እናንተን ሳያሳውቅ በማንኛውም ሰዓት ከ500 ብር በላይ የሆነ ንብረት ሊያበድር፣ ሊሸጥ፣ ሊለውጥ ይችላል። የማይንቀሳቀስ ንብረት ቤት ንብረታችሁን ልታጡ ትችላላችሁ ማለት ነው። ስለሆነም ውክልና በማትችሉበት ሁኔታ ካልሆነ በራሳችሁ ተገኝታችሁ መፈጸም የማትችሉበት ሁኔታ ለምሳሌ ከሀገር ውስጥ ወይ ህመምተኛ ካልሆናችሁ ውክልና መስጠት በራሱ የጋራ ንብረታችሁን እንዳታጡ በህጉ የተሰጣችሁን ጥበቃ የሚያሳጣ ነገር መሆኑን ማወቅ ይገባል። እንግዲህ እኔ ቢሮዬ መታችሁ በስልክም ትጠይቁኛላችሁ። ለምሳሌ ውክልና ከሰጠው በኋላም እኔ ሳላቅ መሸጥ መለወጥ ይችላል ወይ? አዎ መሸጥ መለወጥ ይችላል። ልዩ ውክልና ሰጥታችሁ እንዲሸጥ እንዲለውጥ ከፈቀዳችሁ በኋላ ሳላቅ ነው የሚለው መከላከያ ሊሆናችሁ አይችልም ማለት ነው። ከዛ በተጨማሪ እንግዲህ በደንብ ሚስቶች፣ እናቶች ማወቅ ያለባችሁ ነገር በትዳር ውስጥ የንብረት መብታችሁ እንዲጠበቅ በህጉ ከተሰጣችሁ መብት አንዱ በንብረት አስተዳደር ላይ በንብረት ጉዳይ ላይ የመወሰን ሙሉ ስልጣን ያላችሁ መሆን ነው። የመወሰን ሙሉ ስልጣን ያላችሁ መሆን ማለት መረጃ ማግኘትን ይጨምራል። ለምሳሌ አንዳንድ ትዳር ውስጥ እናቶች በተፈሩ ንብረቶች ስለ ቤት፣ ስለ መኪና፣ ስለ ሌሎችም ነገሮች ምንም አይነት መረጃ የላቸውም ብቻ ሳይሆን ምንም አይነት ሰነዶችንም ቤት ውስጥ እንዳያገኙ ይደረጋሉ። ይሄ ነገር እንግዲህ ምንድነው? በትዳራችሁ ውስጥ ያላችሁን የንብረት መብት አደጋ ውስጥ የሚጥል ሁኔታ ተፈጥሯል ማለት ነው እና እንደ ሬድ ፍላግ ለምንድን ነው ብላችሁ ጥያቄ ልታነሱበት ይገባል። ሌላው ከዚህ ጋር በተገናኘ እንግዲህ ያላገባ ሰርተፍኬት ነው። ያላገባ ሰርተፍኬት በአሁኑ ሰዓት በጣም ቁጥራቸው ቀላል ያልሆኑ በተለይ ወንዶች ሚስቶችም አሉ በነገራችሁ ላይ ትዳር ላይ ያሉ ያላገባ ሰርተፍኬት በማውጣት ንብረት የመሸጥ የመለወጥ ተግባር ይፈጽማሉ። ከዚህ ጋር በተገናኘ መረዳት ያለባችሁ ነገር ያላገባ ሰርተፍኬት ትዳር ውስጥ እያለ የሚያወጣ ባል ወይም የምታወጣ ሚስት ሬድ ፍላግ ነው፣ እንደ አደገኛ ምልክት መወሰድ ያለበት ነው። ያላገባ ሰርተፍኬት ማውጣቱ አስፈላጊ ሊሆን የሚችለው ሚስትን በንብረቷ ላይ በጋራ ንብረት ላይ እንዳትወስን በነገሮች ላይ ድምጿን እንዳታሰማና መረጃ እንዳይኖራን ለማድረግ ካልሆነ በስተቀር ያላገባ ሰርተፍኬት ከማውጣት ይልቅ ያገባውን ትክክለኛ ስታተሱን አውጥቶ አሳውቆ ግብይቱን መፈጸም የሚችልበት ሁኔታ ነው እና ያላገባ ሰርተፍኬት ሲያወጣ ባል ወይም ሚስት ይሄ ነገር ምንድን ነው ብላችሁ መጠየቅ ተገቢ ያለመሆኑን መግለጽ ያስፈልጋል። መተባበርም የለባችሁም። በነገራችሁ ላይ ያላገባ ሰርተፍኬት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ትርጉም ሰጥቶበታል። እናንተ ትዳር ውስጥ ለምሳሌ አንድ ሚስት ትዳር ውስጥ እያለች ወይም ደግሞ
ሳትፈራረምም ከ3 ዓመት በላይ ከወንዱ ጋር ከባሏ ጋር ከኖረች በኋላ ያላገባ ሰርተፊኬት ማውጣቱ ግንኙነቱ የለም አያሰኝም። ያላገባ ሰርተፊኬት ስላወጣ ብቻ ባይፈርምልሽም 3 ዓመትና ከዛ በላይ ከኖርሽ የንብረቱ ባለቤትነትሽን አያሳጣም ማለት ነው። በሌላም መልኩ ልናየው እንችላለን። ይህንን ትዳር ውስጥ ያሉ ሰዎች ያላገባ ሰርተፊኬት ማውጣት የማታለል ወንጀልም ተደርጎ ሊያስጠይቅ ይችላል በነገራችሁ ላይ። ስለሆነም ያላገባ ሰርተፊኬት ትዳር ውስጥ ያሉ ሰዎች ሲያወጡ ተው ማለት ባላችሁንም ከወንጀል ተጠያቂነት ማዳን መሆኑን መገንዘብ ያስፈልጋል ማለት ነው። ከዛ ውጪ የንብረት መብታችሁን በጋብቻ ውስጥ በርካታ ዓመታት እድሜያችሁን የፈጃችሁበት ህይወት ውስጥ ያፈራችሁትን የምታፈሩትን ንብረት አደጋ ውስጥ ከሚከቱ ነገሮች አንዱ የባል ወይም የሚስት ንብረትን በዘመድ አዝማድ በጓደኛ ስም ማፍራት ነው። ይሄ ንብረት ማሸሽ ነው የሚባለው። በነገራችሁ ላይ ማንኛውም ተጋቢ ባልም ሆነ ሚስት በትዳር ውስጥ በተገኘ ገቢ የሚገዛን የሚፈራን ሀብት ንብረት በቤተሰቦቻቸው በጓደኞቻቸው ስም ሊገዙ አይገባም። እንደዚህ አይነት ሁኔታ ሲኖር ምንድን ነው ማድረግ ያለባችሁ የሚለውን እመለስበታለሁ። ነገር ግን ይሄን ነገር ስታዩ ለምን በእኛ ስም አይገዛም ብላችሁ ጥያቄ ልታነሱበት የሚገባ እንደ ሬድ ፍላግ መታየት ያለበት ነው። እንግዲህ እዚህ ጋር ተጋቢዎች በተለይም ደግሞ ሚስቶች፣ እህቶች ማወቅ ያለባችሁ ነገር ህጉ የሰጣችሁን መብት መጠቀም የእናንተ ኃላፊነት ነው። መብትን መጠቀም ደግሞ ነገሮችን በጥንቃቄ መከታተልን ይፈልጋል። አንዳንድ እህቶች ባለጉዳዮቼ የግል ቤታችን ነው ብለው ሲኖሩበት የነበረውን ቤት ድንገት ከባል ጋር አለመግባባት እንደተፈጠረ አከራይ ነኝ የሚል ሰው መጥቶ ልቀቁ ብሏቸው ጎዳና የወጡ ሴቶችም አሉ። እና ንብረትን በተመለከተ ምንድን ነው እየተካሄደ ያለው? በተለይ ደግሞ ይሄ ብድርን በሚመለከት ማወቅ ያለባችሁ የባንክ ብድር ከፍተኛ የሆነ ብድር በሚመጣበት ሰዓት ምን አይነት ሪስክ ነው እየተወሰደ ያለው? አዋጭ ለሆነ ንግድ ዓላማ ነው ወይ ለጋራ ዓላማ ነው ወይ የሚለውን መከታተል። ከዛም ባሻገር ደግሞ ሰነዶችን ማየት ለራሳችሁ ማስቀረት ያስፈልጋል። በማንኛውም ሰዓት ፍቺ በምትጠይቁበት ሰዓት ፍርድ ቤት ማን የበለጠ አስረድቷል የሚለውን ነው የሚያየውና እኔ ጋር ትመጣላችሁ። ለምሳሌ የጋራ ንብረት ከሌ ክፍለ ከተማ ከሌ ቦታ አለ ትላላችሁ፣ ነገር ግን ምንም አይነት ሰነድ የላችሁም። ያ ከሆነ ባለሙያም ሊያግዛችሁ አይችልም ማለት ነው። እና የጋራ ንብረታችሁን በመጠበቅ ረገድ ለበርካታ ዓመታት የኖራችሁበት ትዳር እንደ ባልና ሚስት ግንኙነት ውስጥ የተፈራ ንብረት ምንም ሳትካፈሉ በተለይ በፍቺ ወቅት እንዳትወጡ አንደኛ ኃላፊነት ያለባችሁ እናንተ ናችሁ ማለት ነው። በህጉ የተቀመጠውን የጋራ ንብረት ግምት እንዲሁም ደግሞ ያለ ሌላኛው ተጋቢ ፈቃድ እንዳይሸጥ እንዳይለወጥ በህጉ የተቀመጠውን ክልከላ በጋራ ንብረት ላይ እኩል የመወሰን የማስተዳደር መብታችሁን በአግባቡ ውክልና ባለመስጠት ያላገባን ሲያወጣ ትክክል አይደለም በማለት ንብረት ሲያሸሽ በሌሎች ሰዎች ስም ሲገዛ ለምን በማለት እንዲሁም ደግሞ ንብረቱ እንዲፈራ በሚደረገው ጥረት በደንብ በመሳተፍ ምንድነው አንዳንዴ ለትዳር ውስጥ ለሚስቶች አቅም ከሚሰጡ ጉዳዮች አንዱ ሀብቱ እንዲፈራ በሚደረገው ጥረት ላይ መሳተፍ ነው። እና በተቻለ መጠን ቤተሰብ ማስተዳደሩም ራሱ ትልቅ ኃላፊነት መሆኑ እንደተጠበቀ ሆኖ ንብረታችሁ ላይ በቂ ሆነ ተሳትፎ አክቲቭ ሆኖ መከታተል ያስፈልጋል ማለት ነው። እንግዲህ ይህንን ሁሉ ጥንቃቄ ካደረጋችሁ በኋላ እንግዲህ ውክልናም ሳትሰጡ በንብረታችሁ ላይ ለመወሰን አክቲቭ ሆናችሁ ባላችሁበት ሁኔታ ሀብት ንብረቱ መሸጡን ብታቁስ ምንድን ነው መደረግ ያለበት የሚለውን በምናይበት ሰዓት እንግዲህ እንደነገርኳችሁ ባል ወይም ሚስት በትዳር ውስጥ የተገኘ ንብረት ያለ ሌላኛው ፈቃድ በተለይ ከ500 ብር በላይ የሆነ ንብረት ማበደር፣ መበደር፣ ለብድር መያዣ ማድረግ፣ መሸጥ፣ መለወጥ አይችሉም። ከ100 ብር በላይ ደግሞ ስጦታ መስጠት አይችሉም። አሁን እዚህ ጋር የሚነሳው ነገር እንግዲህ አንዲት ሚስት በተለይ አለመግባባት ተፈጥሮ ወደ ፍቺ ስትሄድ ወይም ደግሞ ጋብቻ ውስጥ እያለች ባሏ ሳታቅ ውክልናም ሳትሰጥ ንብረቱን ሸጦት ለውጦት ብትረዳ ምንድን ነው ማድረግ ያለባት የሚለው ነው። ከዚህ ጋር በተገናኘ የመጀመሪያው መፍትሄ በቤተሰብ ሕጉ የተቀመጠው እንግዲህ ውሉን ይሄንን ንብረታችሁን የጋራ ንብረታችሁን ያለ እውቅናችሁ ለመሸጥ ለመለወጥ የተደረገውን ውል እንዲፈርስላችሁ ፍርድ ቤት ክስ ማቅረብ ትችላላችሁ።
ፍርድ ቤት ክሱን መቼ ነው ማቅረብ የሚችለው የሚለውን በምናይበት ሰዓት ለምሳሌ ባል ቤት ንብረትሽን ያላንቺ እውቅና በጋራ የተፈራውን ዛሬ ቢሸጥ ይሄ ውል በተደረገ በ6 ወር ውስጥ ፍርድ ቤት እንዲያፈርሰው መጠየቅ አለብሽ። ውሉ መደረጉን ካላወቅሽ ደግሞ ውሉ በተደረገ በማንኛውም ሁኔታ በ2 ዓመት ውስጥ ውሉ ይሰረዝልኝ ብሎ መጠየቅ ይገባል። ያ ማለት ምን ማለት ነው? አንዲት ሚስት ያለ ፈቃዷ ባሏ ሀብት ንብረታቸውን መሸጡን እያወቀች ዝምታን ከመረጠች በሕጉ ውሉ እንዲፈርስ የተሰጠውን 2 ዓመትና 6 ወር ሊያልፋት ይችላል ማለት ነው። ስለሆነ መሸጡንም ካወቃችሁ ወዲያውኑ አክቲቭ ሆኖ በተቻለ መጠን በጋራ መነጋገር ለመፍታት መሞከር፣ ያ ካልሆነ ግን ፍርድ ቤት ውሉን እንዲሰርዘው መጠየቅ ትችላላችሁ። ይህንን ይርጋ በተመለከተ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ለምሳሌ ባል ቤትን ወይም መኪናን ወይም ገንዘብን ያለ ሚስት በስጦታ ከሆነ ያስተላለፈው ያንን የስጦታ ውል እስከ 10 ዓመት ድረስ ይፍረስልኝ ማለት እንደሚችል አመልክቷል። ያ ማለት እንግዲህ ምንድነው? ዛሬ ባል ያለ ሚስት እውቅና ቤቱን በስጦታ ለእናቱ ወይም ለጓደኞቹ አስተላልፎ ቢገኝ ያ ውል በተደረገ በ10 ዓመት ጊዜ ውስጥ ፍርድ ቤት ቀርባ ይፍረስልኝ ማለት ትችላለች ማለት ነው። ስለሆነ ያለ አግባብ ሕጉ ያስቀመጠውን ክልከላ ተላልፎ ባል ወይም ሚስት ንብረቱን ሸጠው ለውጠው ቢገኙ በዚህ መልኩ በገለጽኩላችሁ የ6 ወር የ2 ወር እና የ10 ዓመት ጊዜ ገደብ ውሉን ማስፈረስ ይገባል። ዝም ካላችሁት መብታችሁን ታጣላችሁ ማለት ነው። እንዳልኳችሁ በማንኛውም ሰዓት ውሉ መኖሩን ባወቃችሁ በ6 ወር ውስጥ ባታውቁም በ2 ዓመት ጊዜ ውስጥ ውሉ ይፍረስ ካላላችሁ፣ የስጦታ ውል ከሆነ ደግሞ በ10 ዓመት ጊዜ ውስጥ ይፍረስ ካላላችሁ ውሉ እናንተም ላይ አስገዳጅ ሆኖ ንብረታችሁን የማጣት ውጤት ያመጣል ማለት ነው። በሌላ መልኩ ለምሳሌ አንዲት ሴት ውሉ ይፍረስልኝ ሳትል በወቅቱ መረጃ ስላልነበራት ወይም ባለማወቋ በሽያጭ የተላለፈ ላይ ለምሳሌ በ2 ዓመቱ ቢያልፋት በስጦታ የተላለፈ ንብረት 10 ዓመቱ ቢያልፋት ምንድን ነው የምታደርገው የሚለው በምናይበት ሰዓት በፍቺ ሂደት መጠየቅ የሚችሉ ነገሮች አሉ። ለምሳሌ ይህንን ንብረት በዚህ መልኩ ሸጦ ለውጦ መብቴ ላይ ጉዳት አድርሷል የምትል ሚስት በፍቺ ወቅት ንብረት ክፍፍሉ በሚደረግበት ሰዓት ባል ንብረቱን ያላግባብ በማሸሹ ምክንያት የደረሰውን ኢምባላንስ ሚስት ያነሰ ድርሻ እንድታገኝ የሚሆንበትን አግባብ ለመቀየር ፍርድ ቤቶች፣ የቤተሰብ ችሎቶች አስፈላጊውን እርምጃ እንዲወስዱ ማድረግ ይቻላል። በሌላ መልኩ ደግሞ ባል ለምሳሌ ንብረቱን የማስተዳደር ስልጣን በተሰጠው ሰዓት ያንን በሚፈጽምበት ሰዓት ያለ አግባብ የሚስትን የንብረት መብት የሚጎዳ ነገር አድርጓል። እንዲሁም ደግሞ ሚስት ለምሳሌ ከጋብቻ በፊት ያፈራችው ንብረት ቢኖር እና ያንን አስተዳድርልኝ ብላ በወከለችው ሰዓት ያለ አግባብ ተጠቅሞ ለራሱ ብልጽግና አውሎታል ብላ የምታምንና ማስረጃ ቢኖራት በፍቺ ወቅት ያለ አግባብ የበለጸገበት መጠን ተቀንሶ ከጋራ ንብረት ድርሻው ተቀንሶ እንዲሰጣት ልታደርግ ትችላለች ማለት ነው። ስለሆነ ወደ ፍቺም በምትሄዱበት ሰዓት በዚህ መልኩ ንብረት በማሸሽ ያለ እውቅናችሁ በመሸጥ በመለወጥ በግል ንብረታችሁ ያለ አግባብ በመጠቀም ራሱን የማበልጸግ ነገር ካለ ፍርድ ቤቶች ይህንን ነገር ሚዛን ለመፍጠር እንዲጠቀሙበት ማድረግ ትችላላችሁ። ከዛ ውጪ አንዲት ሚስት በባህል በእምነት ወይም ደግሞ በወሳኝ ኩነት እስከተጋባች ድረስ የጋብቻ ሰርቲፊኬት ባይኖራትም እንዲሁም ደግሞ ያለ ፊርማ አብራ እየኖረች ያለች ሴት ከ3 ዓመት በላይ በዛ ግንኙነት ውስጥ እስከቆየች ድረስ ሕጉ በዛ ግንኙነት ጊዜ የተፈራ ንብረት የጋራ ነው የሚል ግምት የሚወስድ በመሆኑ በፍቺ ወቅት ያንን ንብረት 50% የመካፈል መብት ይኖራታል ማለት ነው። እንግዲህ ከዚህ ጋር በተገናኘ ከሚሰሙ የተሳሳቱ መረጃዎች አንዱ ልጅ ያልወለደች ሴት ትካፈላለች የሚል ነው። እንግዲህ ልጅ ወለደችም አልወለደችም አንዲት ሚስት በጠቀስኩት መልኩ በትዳር ወይም ያለ ፊርማ ከ3 ዓመት በላይ ከኖረች ንብረቱን እኩል አፍርታለች የሚል ግምት ነው ያለውና ልጅ መውለድ አለመውለድ የሚያመጣው ምንም አይነት ውጤት የለም ማለት ነው። ሌላው እንግዲህ ጋብቻ በንብረት ላይ የሚኖረውን ውጤት አስመልክቶ በተለይ ከጋብቻ በፊት ንብረት ያፈራችሁ ሰዎች፣ እህቶች፣ ሚስቶች ማድረግ ያለባችሁ የጋብቻ ውል
ምንም እንኳን ህጉ ከጋብቻ በፊት የተፈራ የግል ነው ብሎ ግምት የሚወስድ ቢሆንም የበለጠ ለመጠንቀቅ ግን ከጋብቻ በፊት የተፈራ ንብረትን አስመልክቶ የጋብቻ ውል ፕሪናፕ አግሪመንት በማድረግ ወደ ጋብቻ ከመግባታችሁ በፊት ወይም የሰርጋችሁ ዕለት የጋብቻ ውል በማድረግ ትዳሩ ጋብቻን በሚመለከት ስለሚኖረው ውጤት በግልጽ በስምምነት ማስቀመጥ ይመከራል ማለት ነው። ከዛም ባሻገር መጠንቀቅ የሚኖርባችሁ የግል ንብረታችሁ የሆነን ከጋብቻ በፊት ለምሳሌ ያፈራችሁትን ቤት፣ መኪና በጋብቻው ውስጥ የምትሸጡ ከሆነ ያንን ሸጣችሁ ማድረግ ያለባችሁ ሁለት ነገር ነው። አንደኛ ወይ የተሸጠበትን ገንዘብ በባንክ አካውንት ማስቀመጥ ነው። ያ ከሆነ የግል ሆኖ ይቀጥላል፣ ማስገለል አይጠበቅባችሁም። ወይም ደግሞ የግል ንብረታችሁን ሸጣችሁ ሌላ ንብረት የሚፈራበት ከሆነ ግን ያ ንብረት የጋራ ሊሆን የሚችልበት መንገድ አለ። አንድ የግል የነበረ ከጋብቻ በፊት ያፈራችሁትን ንብረት ተሸጦ ሌላ ንብረት ከተገኘ ያ ንብረት የባልና ሚስት የጋራ ነው የሚሆነው በግብይት የተገኘ ስለሆነ ይሄም የጋራ እንዳይሆንባችሁ ከፈለጋችሁ ፍርድ ቤት ሄዳችሁ ንብረቱ የግል ሆኖ እንዲቀጥል ማስገለል አለባችሁ። ማስገለል ስንል ግን እዚህ ጋር ማወቅ ያለባችሁ የግል ንብረታችሁን ከመሸጣችሁ በፊት ነው ከባላችሁ ጋር መነጋገር ያለባችሁ ወይም ከሚስታችሁ ጋር። ምክንያቱም የማስገለል አቤቱታ የባልንም የሚስትንም ስምምነት ፍርድ ቤት ቀርቦ ያንን ማጸደቅ ስለሚፈልግ ማለት ነው። ስለሆነ የግል ንብረት ተሽጦ አዲስ ሲፈራ ለማስገለል ብቻችሁን ልትፈጽሙት የማትችሉት በመሆኑ እዚህ ጋም ጥንቃቄ ማድረግ ይገባል ማለት ነው። መጀመሪያ ካልተነጋገራችሁ በስተቀር ይህንን ነገር ማድረግ የለባችሁም። ከዛ ውጪ ሚስቶች እናቶችን በተደጋጋሚ ለጋራ ንብረታቸውን ለማጣት ምክንያት እየሆነ ያለው ውክልና መስጠት ነው። ውክልና መስጠትን ውጤቱን በአግባቡ ያለመረዳት ነገር አለ። ውክልና ብሰጠውም እንዴት ሳያሳውቀኝ እንዲያሳውቅሽ በአግባቡ ጥቅምና ጉዳቱን መዝነሽ አብረሽ በንብረቱ መሸጥ መለወጥ ላይ እንድትወስኚ የሚያስችልሽ በራስሽ መንቀሳቀስ ነው። ውክልና አስገዳጅ ሁኔታ ከሌለ በስተቀር ውክልናን መስጠት የራሱ የሆነ አደጋ አለው። ቢያንስ ባላችሁን አትመኑ ሳይሆን ይሄንን ነገር ውክልና ከሰጣችሁ በኋላ ሀብት ንብረታችሁ ያለምንም እውቅናችሁ ሊሸጥ ሊለወጥ እንደሚችል እሱ ብቻ ሳይሆን ያንን የተሸጠበትን ውል መቃወም በምትችሉበት 2 ዓመት ውስጥ እንኳን ሁኔታውን እንዳታውቁ የምትሆኑበት አግባብ ከፍተኛ ስለሆነ ውክልና ላይ ጥንቃቄ ማድረግ ይገባል። ከዛ ውጪ ቅድምም ገልጬዋለሁ፣ ያላገባ ሰርተፊኬት የሚያወጡ ባሎች፣ ሚስቶች ይሄ እንደ ሬድ ፍላግ መታየት ያለበት የሌላኛውን ተጋቢ ሀብት ንብረት ድርሻ አደጋ ላይ የሚጥል በመሆኑ መጠንቀቅ አለባችሁ። ከዛ ውጪ ፊርማ የለኝም በሚል ተሳቃችሁ የምትኖሩ እናቶች፣ ሚስቶች ከ3 ዓመት በላይ ያለ ፊርማ ከኖራችሁ ንብረቱ የጋራ እንደሆነ ስለሚገመት ንብረታችሁን መጠየቅ ትችላላችሁ። እንግዲህ በተደጋጋሚ በሚይዛቸው ጉዳዮች ቢሮዬም በስልክም ከምታማክሩኝ በተለይ እናቶች፣ ሴቶች የምረዳው ነገር ቤተሰብን በማስተዳደር ልጆችን በመንከባከብ በጣም ቢዚ የመሆንና ስለ ጋራ ንብረቱ ምንም መረጃ ያለማግኘት፣ ሰነዶችን ያለማወቅ፣ የት ነው ንብረቶቹ የተፈራው? ባል ሰው ነው በነገራችሁ ላይ ድንገት ወጥቶም እኮ ሊቀር ይችላል። ሚስትም እንደዛና ሁለት መሆን ጥቅሙ በተጨባጭ ሁለቱም አክቲቭ ሆነው መወሰን ሲችሉ መወያየት ሲችሉ ነው። ህጉም በግልጽ ባልና ሚስት በጋራ ንብረት አስተዳደር ረገድ ሙሉ እኩል መብት አላቸው ስለሚል ያንን መብታችሁን በህጉ የተቀመጠውን ንብረቱ የጋራ ነው የሚለውን አውቃችሁ አክቲቭሊ መሳተፍ ያስፈልጋል ማለት ነው። ከዛ ውጭ እንግዲህ መረዳት ያለባችሁ ምንድነው፣ ሌላኛው የተሳሳተ ግንዛቤ የሚስተዋለው ካርታው በባሌ ስም ነው፣ ሊብሬው በባሌ ስም ነው፣ ስለዚህ መካፈል አልችልም ወይ የሚል ነው። ከዚህ ጋር በተገናኘ ህጉ የጋራ ንብረትን አስመልክቶ በወሰደው ግምት በግልጽ ካመለከተው ነገር አንዱ ንብረቱ በባል ወይም በሚስት ስም ብቻ መሆኑ የጋራ መሆኑን የማያስቀረው መሆኑን ነው። ስለሆነም የሚጠበቅብሽ በባል ስም የተፈራው መኪና ወይም ሀብት ንብረት በትዳሩ ጊዜ ወይም እንደ ባልና ሚስት ሳትፈርሚ ከ3 ዓመት በላይ የኖርሽ ከሆንሽ በዛ ግንኙነት ውስጥ የተፈራ መሆኑን ነው እንጂ ስም ሀብቱ ንብረቱ በሌላ ሰው ስም መሆኑ ብቻ በራሱ ማለት በባል ስም መሆኑ ብቻ አንቺን ባለቤት አይደለሽም አያሰኝም። ከዛ በተጨማሪ እንግዲህ መረዳት ያለባችሁ
ለምሳሌ ንብረት ማሸሽ የሚፈልጉ ባሎች ከሚያደርጓቸው ነገሮች አንዱ ለምሳሌ ቤት መኪና ተገዝቷል ትባላላችሁ፣ ይገዛል፣ ገንዘብ ይወጣል። ነገር ግን በሻጩ ስም እንዲቆይ ነው የሚደረገው። ያ ማለት እንግዲህ ልክ ወደ ፍቺ ስትገቡ ለምሳሌ ቤቱ ተገዝቷል፣ ግን ስም ሀብቱ ወደ ባልም ወደ ሚስትም ስላልዞረ የኛ አይደለም የሚል ክርክር ነው። ነገር ግን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዚህ ላይ በጎ የሆነ አስገዳጅ ትርጉም ለሴቶችም ጥሩ ጥበቃ የሰጠ ነው የምለው አስገዳጅ ትርጉም ሰጥቷል። ያም ምንድን ነው? በጋብቻው ጊዜ ንብረቱ እስከተገዛ ድረስ ስመ ሀብቱ በሻጭ ስም የሆነ ቢሆንም አስተዳደራዊ ሂደቱን ጨርሶ ወደ ባል ወይም ወደ ሚስት ስም ባይዞርም የጋራ መሆኑ እንደማይቀር ነው ማለት ነው። ስለሆነም ሚስቶች ማስረጃ መቼ ንብረቱ ተፈራ፣ ማን ከፈለ፣ በማን አካውንት ገባ የሚለውን መረዳት ነው የሚጠበቅባችሁ። ህጉ እንዲሁም የሰበር ውሳኔዎች፣ አስገዳጅ ትርጉሞች ብዙ ጥበቃ ይሰጣችኋል ማለት ነው። ስለሆነም እንግዲህ በዚህ ዩቲዩብ ቪዲዮ መብታችሁ ምንድን ነው? መብታችሁን ለመጠቀም ምን ምን ጉዳዮች አስገዳጅ ናቸው? ምኖቹ አስገዳጅ አይደሉም? መብታችሁን እንዳትጠቀሙ የሚያደርጋችሁን እንደ ውክልና መስጠት አይነት ተግባራት በምን አይነት ጥንቃቄ ማየት አለባችሁ? በማታውቁት ሁኔታ ደግሞ እናንተ ልጆችን በመንከባከብ በራሳችሁ መንገድ ቢዚ ሆናችሁ ሀብት ንብረታችሁ ተሽጦ ብታገኙ ምን አይነት እርምጃ ነው ልትወስዱ የሚገባው? ያላገባ ሰርተፊኬት ምን አይነት ትርጉም አለው? እንዲሁም ደግሞ ፊርማ የሌላት ሚስት ንብረቱ የጋራ አይደለም ትባላለች ወይ? ካርታው ወይም ሊብሬው ባልን ብቻ መጥራቱ ንብረትሽን እንዳትካፈይ ያደርግሻል ወይ? ንብረትሽን በአግባቡ ለማስተዳደር በህጉ የተሰጠሽ መብት እየተጠቀምሽ ነው የሚለውን በአጭሩ ለመመልከት ሞክሬያለሁ። በዚህ ላይ የበለጠ መረጃ ለማግኘት ስትፈልጉ በዋትሳፕ እንዲሁም ደግሞ በአካል ቢሮዬ በቮይስም ልታገኙ ትችላላችሁ። ፍቺ ላይ እንግዲህ አንዱ የጥብቅና አገልግሎት ድርጅታችን እኔም በጣም ስፔሻላይዝ አድርገን የምሰራበት ጉዳይ ነው እና ለበለጠ ማብራሪያ ልታገኙ ትችላላችሁ። ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ የበለጠ አብረን እንቆያለን ብዬ አስባለሁ። በጣም ነው የማመሰግነው።